ደህና መጣችሁ። ከትምህርት ቤት ነው የመጣችሁትና ራሳችሁን አስተዋውቁ። እሺ ስሜ ኬቲ ዮሐንስ ይባላል። ከማጂክ ካርፔት ትምህርት ቤት ነው የመጣሁት። ስሜ ሀሊያ ደሜ ይባላል። የመጣሁት ከማጂክ ካርፔት ትምህርት ቤት ነው። ዮሐና ናቢል ይባላለሁ። ከማጂክ ካርፔት ትምህርት ቤት ነው የመጣሁት። እሺ አሁን ቶፒካችሁ ደግሞ ምንድነው? ሰፖርት ነው ወይስ አጌንስት ናችሁ? ቶፒካችን ናሽናል ሰርቪስ ማንዳቶሪ መሆን አለበት ወይ ነው የሚለው። እኛ we are against the idea። እሺ ቀጣይ ደግሞ ላይክ እንደ ቲም ምን ያህል ሰርታችኋል? ከቶፒኩ አንፃር ኦልሞስት አንድ ሳምንት ነገር አካባቢ አይደለ ከተነገራችሁና ቶፒኩ ላይ በደንብ ቲም ወርካችሁን ምን ያህል ሰርታችኋል? እሱ ቲም ወርካችን ላይ በእኔ ሀሳብ በደንብ የሰራንበት ይመስለኛል። በቪዲዮ ኮልም እዛም የተገናኘን በደንብ ፕራክቲስ ዲቤቶችም እያደረግን ነበረ። ከመቶ ደግሞ ይሄን ያላሸንፋለሁ ብላሽ I think 50% ቻንስ ያለው ይመስለኛል፣ ግን በደንብ ሰርተንበታል። ሰላም እንዴት ናችሁ? ስማችሁን ክፍላችሁንና ከትምህርት ቤት እንደሆናችሁ። በእምነት ደበበ ከኤስኤስሲ 11ኛ ክፍል። ብሩክታዊት ደጀኒ ከኤስኤስሲ 11ኛ ክፍል። ያፌት አዲሱ ከኤስኤስሲ 12ኛ ክፍል። ቶፒካችሁ ምንድነው? ከየትኛው ትምህርት ቤት ጋር ነው ዲቤት የምታደርጉት? ዛሬ ከማጂክ ካርፔት ትምህርት ቤት ጋር በናሽናል ሰርቪስ ማንዳቶሪ መሆን አለበት ወይም የለበትም በሚለው ቶፒክ ላይ ነው የምንከራከረው። ሰፖርት ነው ወይስ ላይክ አጌንስት ናችሁ? እኛ አግሪ ነን። እኛ ሰፖርት እናደርገዋለን። አሁን ማለት ነው እንደ ቲም ምን ያህል ተዘጋጅታችኋል? ምን ያህልስ እናሸንፋለን ብላችሁ ታስባላችሁ? እሺ እንደ ቲም የእውነት ተዘጋጅተናል። በደንብ የምንችለውን ያህል ሪሰርቾችን ሰርተናል። ጥሩ ስታተስ ላይ ነን። ጥሩ ሞራል አለን። ስለዚህ ጥሩ ውጤት እንጠብቃለን ማለት ነው። ስንት ፐርሰንት እንደምንጠብቅ ደግሞ ሲንገር 100% እናሸንፍ ነው የሚመስለኝ። ለእኔ ብቻ አይደለም ቲሜቶችም እንደዛ እንደሚያስቡ ነው የማውቀው። ሶ ኮንሲደሪንግ ምን ያህል ጊዜ ፕሪፔር እንዳደረግን፣ ምን ያህል ሪሰርች እና ምን ያህል ታይም እዚህ ላይ ስፔንድ እንዳደረግን ስናስብ በ100% እናሸንፋለን ብለን ነው የምንገባው እና የሚሆነው እናያለን። ያው ዲቤት አልቋል። ዲቤቱን አድርጋችኋል እና አሪፍ ዲቤት ነበረ። እኔ በበኩሌ ዛሬ ካዩአቸው ዲቤቶች እናንተ በጣም አሪፍ ነበረ እና ያው የምታሸንፉ ይመስላችኋል ወይ? ዳኞች ፊድባክ እየሰጡ እያዘጋጁ ነው እና የምታሸንፉ ይመስላችኋል ወይ? ቅድም መጀመሪያ ኢንተርቪው ላይ እንዳለው it's a 50-50 chance, although ግን like አናሸንፍም ብዬ የማስብባቸው ፖይንቶች አሉ። ለመጀመሪያ ኮንክሉዥን ላይ ጥያቄ አንስተዋል። how are we supposed to answer that conclusion ብለን ከጨረስን በኋላ እና again ጥያቄ እንደሚጠይቁ ካወቁ they should have started with the conclusion by name. second time limitation ነበረብን። like ይዘን የነበረውን አይዲያ like ግማሽ እንኳን ለመግለጽ ታይም አልተሰጠንም፣ ግን I believe that we did good. እሺ ያው በጣም አሪፍ ነበረ። ታይም ማኔጅመንታችሁም በጣም አሪፍ ነበረ። እንደውም በጣም ከሁሉም ቲሞች እናንተ ዲቤት የተሻለ ታይም ማኔጅመንት ነበረው። አሁን የሆነ ዲቤት ስታረጉ የሆነ ፖይንት ሲያነሱ የሆነ ያስደነገጣችሁን ነገር ለመናገር ትንሽ ኮንክሉዥን ላይ ጥያቄ ስጠይቁ ምን አስተውሽኝ ጥያቄ was like የሁሉም እኮ መዘመት አይፈልግም። እኔ በራሴ ምክንያት ራሱ መዘመት አልፈልግም የሚለው ነገር መጀመሪያ ይሄ country is divided አይደለ? ስለዚህ ኢንስፓየር ቢደረግ ኖሮ we start by inspiring the people ከዛ ዩኒት ከናደረገ በኋላ ነው። አድዋ ጊዜ እኮ ሁሉም እኮ ህይወቱን ይፈልጋል አይደለ? ያ እኮ ህይወቱን ይፈልጋል አይደለ? ግን አደንደደ ዩኒቲ ስለነበራቸው ፓትሪዮቲዝም ስለነበራቸው ነው የገቡት። እሺ ያው ፊድባኩንና ሌሎች ነጥቦችን ከጀጆቹ ምን ሰማ ይሆናል። አሁን ወደ መጨረሻው ተከራካሪያችን ሄድና እንዴት ነው ዲቤቱ ስታያቸው ዝግጅታቸው ምናምን ትንሽ የሆነ የሚያስፈራ ነገር ይኖራል ወይ ነው ወይስ እንዴት ነው? አሪፍ ነበር ወይ ዲቤቱ የሚለውን ትንሽ ዝግጅታቸው አሪፍ ነበር፣ ግን የኛን ጥያቄ እንደመመለስ ደግሞ አልነበረም የተዘጋጁት። ጀስት አፕሪሺየት አደርጋለሁ። በጣም ብዙ ፋክቶችን እና ነምበሮችን ሜንሽን ማድረግ ይችላል፣ ግን ጥያቄ መመለሳቸው ታያችሁት እንዴት ነበር? ከአጠቃላይ አንፃር ብዙም ኤክስፔክት እንዳደረግነው አይደለም፣ ግን ያው በጣም ቆንጆ ነበር። የተቻለንን አድርገናል። ጥሩ ዲቤተሮች ነበሩ ከኛ ጋር ዲቤት ያደረጉት። እኛም የተቻለንን ዲቤቱ በጣም ቆንጆ ነበር። ጥሩ ተመረንበታል። ደስ ይል ነበር። It was a very good debate.
the opposing team አሪፍ it was a very good debate አሪፍ ፖይንቶች አስተዋል and it was balanced and it was good. ይሄ ዲቤት ያው ዝግጅት አድርጋችሁበታል። የእናንተ ፐርፎርማንስ እዛ ስቴጅ ላይ ስትወጡ እንደጠበቃችሁት ነበር? ከጠበቅነው ትንሽ የተሻለ ነበሩ ማለት እንችላለን። ትንሽ ከዚህ ፊት ሞክ ስለነበረ ላይክ እንደዚህ ኤክስፔክት አላደረግናቸውም፣ ግን በዚህ ዙር ያው ትንሽ የሆነ ታፍ ሆኖ ነው የመጡት፣ ግን ያው ጥሩ ዲፌንድ አድርገናል ብለን እናስባለን። እሺ ያው ውጤት ገና አናውንስ አልተደረገም። እናሸንፋለን ብላችሁ ታስባላችሁ?